ቤተሰቦቼ ከውሸት እግዚአብሔር ይሰውረን። አትዋሹ፣ አትዋሹ፣ ጉድ ነው። ውሸት ሰውን ይገላል። እስቲ አዳምጡ እስከ መጨረሻ ቪዲዮ እዩ ጉዳችሁ። ሰላም 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 ቤተሰቦቼ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ አላችሁ? አገር ውስጥም ከሀገር ውጭ የምትኖሩት ቤተሰቦቼ እንዴት ናችሁ? እኔ አለሁ ያልኩት እና ዛሬ እንደተለመደ ምንድነው ታሪካችን እንማራለን ብለን ያመጣሁትን ታሪክ አብረን እንቀጥላለን፣ አብረን እንሆናለን፣ አብረን እንበረታታለን። እሺ ቤተሰቦቼ እና ወዴት ነው ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጥሩ ኮሜንት እየጻፋችሁ ደግሞ የተማራችሁበት ደግሞ እየጻፋችሁ እንቀጥላለን ቤተሰቦቼ። በሰብስክራይብ ኦኬ ቤተሰቦቼ። እና ዛሬ ይዤ የመጣሁት የሁለት ሴት መታዎች አንድ ላይ ምንድነው ነበር አንድ ላይ የተወለዱ ልጆች ማለት ነው። አንድ ላይ ተያይዞ የወጡ ከእናት ወድ የወጡ ማለት ነው። የእነሱ ነገር ነው የምንማረው ወይስ እንወያያለን? እሺ ቤተሰቦቼ እርግጠኛ ናቸው መስማት? እርግጠኛ ነን በሉ እስቲ ንገሩ። እርግጠኛ ናችሁ መስማት? እርግጠኛ ናችሁ ቤተሰቦቼ? እንደዛ ሆነማ ወዴት ነው እንቀጥላለን ቤተሰቦቼ። እና አንድ መታዎች ሁለት ሴቶች ማለት ነው ተመሳሳይ በቁመታም ይሁን በፀጉራ ይሁን በአነጋገራ ይሁን በሁሉም ነገር ሁሉም ላይ በቃ ተመሳሳይ የሆኑ ልጆች ማለት የሁለት ሴቶች እና ምን እንዳደረጉት ቤተሰቦቼ ሁለት እኔ ግን በጣም ነው ያሳቁኝ። ይሄ ያዘው ሳይሆን እየሳቁን ይመስለኛል። ግን እንደመሰለኝ እንደኔ ትምህርትም ቢሆን አላ ትማራላችሁ ብዬ ያመጣሁት ነገርም ቢሆን አላ እንደዛ ግን አንዳንድ ጊዜ ያስቃል። አንዳንድ ጊዜ ከሀዘኑ ደግሞ ወደ ሳቅ እንቀይር ቤተሰቦች። አይሻልም? እስቲ ንገሩኝ፣ አይሻልም ወይ? እኔ ይሻላል ብዬ አስባለሁ። ሁሉ ጊዜ አዘን ከሚሆን የምንሳቅበት መንገድ ብናገኝ ጥሩ ነው። እሺ ቤተሰቦቼ እና ምን መሰላችሁ እና ሁለት ሴቶች አሉ ቤት አላ አንድ ላይ የሚኖሩት። ከዛ ሁለት ልጆችም ደግሞ ፍቅረኞች አሉ። ያኛ ሴትም ፍቅረኛ አሉ። ፍቅረኛቸው ደግሞ እየተለያየ ነው። ግን ደግሞ ያኛ አላ አንዱን አፈቀረ፣ አንዱን አፈቀረ። ሁለታቸው ተያይዙ ማለት ነው። ከዛ በኋላ በጣም ይሄ ወንዶች ማለት ሁለት ወንዶች ሁለት ሚስት ማለት እንደ ሚስት ማለት ጓደኛ ናቸው ማለት ነው። በጣም የሚያፈቅሩት በጣም የሚወዳዱ ምንድነው ውድድድ የማድርጉት ማለት ራሳቸው በጣም ፍቅር አላችሁ ማለት ነው። እንደዛ በፍቅረኛ እየቀጠሉ ያሉት እና በቃ እንደ ፍቅረኛ እየሆኑ ሁለት ሴቶችም ፍቅረኞቹ ፍቅር አላቸው። ከዛ በኋላ አንድ ቀን የቷ ምንድነው የምትለው ለምንድነው እኔ ባልሽ ጓደኛሽ ማለት እንደ ጓደኛሽ ማለት አንድ ላይ ስለሚሆኑ እንደ ፍቅረኛም እንደ ባልም ስለሆነ እንደዛ ያልኳቸው ደግሞ እሺ ቤተሰቦቼ ለምንድነው አላ በምሳሌ ላድርጋችሁ እስቲ ቤተሰቦች። እኔ በምሳሌ የሆነ እህቴ ከሆነች የሆነ የእህቴ ጸባችን አንድ ልንሆን የምንችልበት መንገድ ሊኖር ይችላል። በምሳሌ እህቴ በጣም የምወዳት ከሆነ በሁሉም በጸባውን በሁሉም ነገር የምንመሳሰል ከሆነ የእሷ ነገር እሷ የማማራት ማለት ነው። እኔ ላልፈልገኝ ይችላል። እና ልጅቷ ምንድነው የምታደርገው? አንድ ቀን ላይ ምንድነው የምትለው? ለምንድነው ሁሉ ጊዜ ባልሽ ጓደኛሽ ማለት ሲመጣ ለኔ አባቦ ይሄ ፍላወር ማለት ነው ይሰጠኛል፣ አንቺ መስሎ ለኔ ይሰጣል። ግን አንቺ ሳይሽ ግን ይሄ ጓደኛሽ ምንድነው ግን ብንቀያየር ምን አለ? እንቀያየራለን። አንቺም የኔን ጓደኛው ሳጂ እኔን ደግሞ ያንቺ ጓደኛ ልወስድና ከዛ በኋላ ለምንድነው የማናድርግ ብሎ ይመካከራሉ ማለት ነው ቤተሰቦቼ። በደንብ አድርጉት። ይሄም በጣም ከጉድ በላይ ጉድ ነው ማለት ነው። እና በጣም ይከብዳል። አንዳንድ ጊዜ ግን በጣም ይከብዳል እንደዛ አይነት መጥፎ ነገር መስራት እና በጣም ይከብዳል ቤተሰቦቼ። ከዛ ምንድነው የማድርጉ መሰላችሁ ቤተሰቦቼ? አንደኛ ሴት ልጅቷ
አረ እንደዛ አይደማ እናደርግም፣ ይሄ መጥፎ ነው፣ ይሄ ጥሩ አይደለም ብላ ታማክራለች። በቃ እኔ አማርኛ የአንቺ ጓደኛ አማረኝ በቃ አስፈለገኝ እንደዛ ሲሆን በቃ ምናምን ብላ በቃ ተጨቃጭቃለች። አይሆን ማልኩት የምትለው አንዱ ሴት ማለት ነው። እሷ ግን ልትሰማ አልቻለችም። እና በቃ እንደተናደደ ሆነች። በቃ ተወጣ አደረገች። ከዛ በኋላ በቃ እሷ ስታስብ አስባ ለምንድን ነው በቃ አናደርግም፣ እኔም የእሷ ጓደኛ ሊወስድና ከሱ ጋር ይተኛለሁ፣ የኔ ቤትም ደግሞ ጓደኛ ጋር ትተኛለች። ምንድን ነው ችግሩ? አውቅብንም እና ለምንድን ነው የኛ ሁለታችን ተመሳሳይ ስለሆነ በምንም ነገር አንገናኝም አላ ምን ይለያይበት መንገድ ምንም ነገር የለም። ለምንድን ነው እንደም አናድርግም ብሎ ምንድን ነው አድርጎት አንዱ ልጅታ ከጓደኛ ፍቅረኛ ጋር ትተኛለች፣ ያኛም ደግሞ ያኛ ወንድ ጋር ትተኛለች። እስቲ ያሱ ቤተሰቦቼ አንድ የቶች ሆነ ሁለት ፍቅረኞች ወንዶች ተቀያይሮ መተኛት ማለት ነው። ወንዶች ደግሞ ሁለት ወንዶችም እንደ ጓደኛ ብሎ አላ እንደዛ ይፈጠራል ወይስ እንደዛ አይነት ያደርጋሉ ብሎ በጭራሽ ሐሳብ የላቸው። ገባቻ ቤተሰብ። ከዛ እነሱ የማያውቁ ምንም ነገር በጭራሽ ያቁማ። መልካቸውም አንድ ነው። በቃ ለሁሉም ነገር አንድ ናቸው። ለዛ ስለሆነ ምንድነው ያደረጉት መሰላችሁ? ከዛ በኋላ ያኛም ሄዳ ከጓደኛ ከየታ ጓደኛ ጋር ተኛለች፣ ያኛም ደግሞ ከየታ ጓደኛ ጋር ተኛለች። ተቀያየሩ ማለት ነው ጓደኞቹ። እና ከተኙ በኋላ አረ ዛሬማ ተለየሽብኝ እንዴ ምን አገንተሽ ነው እንዴት ነው አላ የሆነ በምሳሌ አንድ ሰው ከአንድ ጋር ተኛው ሲለያያችሁ ምንድነው እንደዛ መለያያት ምናምን ብሎ የማስቡት ነገር አለ። እንደዛ አይነት ነበር። ከዛ በኋላ አንድ ቀን የአንዱ ፍቅረኛ የአንድ ሴት ልጅ ፍቅረኛ ለአንድ ተቀያይሯል። እሱ የማቆ እሳ ሰው ካላ ቁጭ ስትል በቃ እሳ ፍቅረኛ ይናት ብሎ አስቦ ተመሳሳይ ስለሆነ በምንም አይለያዩማ። እነሱ ግን ያውቃሉ፣ ሁለቱ ሴቶች ያውቃሉ፣ ምን እንዳደረጉ ያውቃሉ። ግን ወንዶች ናቸው ያላወቁ ማለት ነው። ከዛ በኋላ ለአንዱ ፍቅረኛው ወንዱ ማለት ነው ለአንዱ ልጅቷ ለጓደኛ ሳይሆን እቺ ለየቷ ማለት ነው ቀሚስ ይዞን አጣ። ከዛ በኋላ እሷን ደግሞ ምንድነው የምታደርጉ እንደ ራሷ ፍቅረኛ አድርጋ ቀሚሱን ትቀበላለች ማለት ነው። ከዛ በኋላ ተቀበለች። ቀሚሱን ስታይ በቃ አለ ወደድኩ፣ ወይኔ ወደድኩ፣ ደስ አለኝ ምናምን ብላ ትሽኮረመማለች ማለት ነው። ግን ቤተሰቦች አንዳንድ ጊዜ በጣም ይገርማል ቤተሰቦች። ከዛ በኋላ አንዱ የተዋም አለቻ ቤት ውስጥ። ከዛ በኋላ ሰት መጣችና ወይኔ እንዴት ማምሮ ቀሚሱ እሷ አሁን ረስታች፣ ግን የሷ ፍቅረኛ ነበረ። እሷ አሁን ልጁ እንደመጣ ቀሚሱ የሰጠ ልጅቷ ሳይሆን ያኛ ልጅቷ ነበረች የሷ ለሷ ፍቅረኛ ማለት ነው። ወይኔ እንዴት ማምሮ ብላ መጣችና ቀሚሱን በእጇ ነጠለች። ስትነጥል ወይኔ ከዛ በኋላ እንዴ አንተ ግን በቃ ምናምን ይሆናል ስጠረጠረ ልጁ እንዴት ይሄ እንደዛ አይነት ሊሆን ይችላል ምሎ ጠረጠረ ቤተሰቦች። ከዛ በኋላ ከጠርጥር እሷም ታውቃለች ያደረገችው ነገር ስለምታውቁ ቶሎ ብላ መለሰች ማለት ቀሚሱ ወደ ልጅቷ ወደ የቷ ሳጠች ቶሎ ብላ ማለት እንዳያውቅባት ብላ ልጁን ግራ ገባ። እዚህም ሳይ ግራ ገባ። ከዛ ግራ ገብቶ ከዛ በኋላ ልጁ እንደወጣ ሆኖ አልወጣም፣ ግን ከቤት አልወጣም። እንደወጣ አላ በር ከፍቶ በቃ መውጣት ሲጀመር እነሱ ደግሞ ክፍል ገብቶ ማለት ነው። ወይኔ ጉድ ሆነ ነበር። አንቺ ምንድነው ሀፍሺ አይዘጋም እንዴ? ለምንድነው እንዴ የምታደርግ? ቢያውቁን በኋላ ችግር ቢፈጠር ምናምን ስትል ወይኔ እንዴ ምንድነው ይሄ? ምንም ነገር የሚያካብድ ነገር የለም ብለው ሲያወሩ ምስጥሩ ያደረጉት ነገር ምስጥሩ ሲያወሩ ልጁ ደግሞ አለደ ምንድነው ብሎ ወደ ኋላ ተመልሶ እነሱ የሚሉ ሊሰማ ማለት ነው። ምስጥሩ ሊሰማ ጉርጉር ብሎ ሰማ ማለት ነው። እና ከሰማሁት በኋላ እና ከዛ በኋላ ሰማ እንዴት እንደዛ ታደርጋላችሁ ብሎ በቃ በጣም ቆጣ፣ በጣም ተናደደ። ልጅ በጣም ተናደደ። ለካ እኛ ላይ ነው እንደጫወተ የምትጫወተው ምናምን ብሎ ተናደደ። ልጅ ወጣ። ከዛ በኋላ ሁለት ወንዶች ተገናኝቶ እንደዛ እንዳደረጉት እና ተነጋገሩት። ከዛ በኋላ በቃ ከዛ በዛ ያኛ ፍቅረኛ መጣም ያኛ ሁለቱ የቶቹ ፍቅረኞቹ ወጡ ማለት ነው። በቃ አስፈላጊ አይደለም ጥሩ ያልሆነ ነገር ስለሰሩ የመጥፎ ነገር ስለሆነ በቃ ተፋቱ ማለት ነው ቤተሰቦቼ። እና ተፋቶች ከዛ በኋላ በአንቺ ምክንያት ነው ምናምን ብሎ በቃ በኋላ ምንድነው የተደረገ መጨረሻ ላይ ራሳችሁ ሴቶች ሁለት ሴቶቹ ማለት ነው
ራሳችሁ ተጣሉ። እንደዛ አይነት በጣም መጥፎ ነው። እናንተ አላ እኔ እንደ ይሄ ነገር ያመጣሁት ውሸት የትም በቃ አላ ውሸት በጭራሽ ጥሩ አይደለም። ማዋሸትም ጥሩ አይደለም። መጥፎ ነገር ማሰብ፣ መጥፎ ነገር መስራትም በጣም መጥፎ ነው ቤተሰቦቼ። እና ከእንደዛ አይነት እግዚአብሔር ሰው ሆነን ቤተሰቦቼ ጥንቃቄ አድርጉ። ፍቅረኞች የምትወዱት ፍቅረኞችን ይሁን ባላችን ይሁን በቃ መዋሸት ግን ተገቢ ነው ብዬ አላስብም። ለዛው ስለሆነ አትዋሽ። ውሸት የትኛው ዛሬ እንዋሻለን ነገ መገለጽ አለ ማቆም አይቀርም። ለዛ ስለሆነ ውሸት በጭራሽ ጥሩ አይደለም ቤተሰቦቼ፣ እና ጥሩ አይደለም። ከደዛ እግዚአብሔር ሰው ወረ ኦኬ። ግን እኔ በጣም ነው አሳቁኝ የነሱ ውሸት። አሁን ይሄ ውስጥ ቤተሰቦቼ ሁለቱም ሴቶች የቶቹ ባላችሁ ሳይ ፍቅረኞቹን ወጡ ማለት ነው። ከዛ ካወጡም በኋላ ደግሞ ራሳችሁ ደግሞ ሌላ ችግር ውስጥ ገቡት። ለዛ ስለሆነ እዛ ከእንደዛ የተሰወረ ደግሞ ባላችሁን ፍቅረኞች ካላችሁ ደግሞ ፍቅረኞች ውሸት ጥሩ አይደለም። አትዋሹ ስትቀርቡ በእውነት ገባችሁ ቤተሰቦች። ችግርም ሲኖር ደግሞ አንድ ላይ ሆናችሁ መፈታት። እሺ ቤተሰብ እንደዛ ይላችኋለሁ። ውሸት ጥሩ አይደለም ቤተሰቦቼ። ቪዲዮ እስከ መጨረሻ ይው። ከወደዳችሁ ደግሞ ላይክ እያደረጋችሁ አበረታቱ። ባይ